የሰው ልጆች ደም ረከሰ፣ የሰው ልጅ ህይወት ረከሰ። የሆነ ሀገር ላይ በጅምላ በቦምብ ይጨፈጨፋሉ፣ በሆነ ሀገር ላይ በእሳት፣ በሆነ ሀገር ላይ በሆነ ለጥቂት ለርካሽ የፖለቲካ ፍላጎት ተብሎ እዛም እዚህም ሰዎች ሲሞቱ ይታያል። እየቀነሰም አይደለም እየጨመረ እየሄደ ነው ያለው። በዚህ ሰዓት እንደ ሰው ቆመን በጋራ ማውገዝ፣ እንዴት ነው ይህ ነገር መቆም ያለበት ብለን መምከር፣ ዘግናኝነቱን ጸያፍነቱን ሁላችንም ተረድተን እኩል ካልጮህን መጠየቅ ያለበት አካል እንዲጠየቅ ካላደረግን የሆነ መንደር ሰው ሲገደል ጮኸን የሆነ መንደር ሲገደል የምንስቅ ወይ ዝም የምንል ከሆነ ፍትሃዊ አይደለም፣ ዘላቂ መፍትሄም ሊያመጣ የሚችል ነገር አይደለም። በተለይ በሀገራችን ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። የሆነ ጊዜ ዘር ለይተን፣ የሆነ ጊዜ ሃይማኖት ለይተን፣ የሆነ ጊዜ መንደር ሰፈር ለይተን ያ ነገር እኔ ጋር ዛሬ ባለመምጣቱ ምን ዋስትና አለኝ? ራሳችንን መጠየቅ ያለብን ይሄ ነው። እዛ ሰፈር የተቀጣጠለው እሳት እዚህ ላለመድረሱ ምን ዋስትና አለ? በዚህ ሰዓት ስሜትን መከተል ሳይሆን ቆም ብሎ ይህ ነገር ከስር መሰረቱ እንዴት ነው መቆም የሚችለው? ማን ምን ኃላፊነት መውሰድ መቻል አለበት? ከሆነ ጦርነት አዙሪት ስንወጣ ሌላ ጦርነት አዙሪት ውስጥ እንገባለን። ሀገር እንደ ሀገር ሰላም ሰፍኖባት ትውልድ ተረጋግቶ እንዲሰራ እንድማር ሀገርን እንዲረከብ እንዴት ነው ማድረግ የምንችለው? የመጀመሪያ ትልቁ ነገር ለሰው ልጅ ክብር መሰጠት መቻል አለበት። ሰዎች በእምነታቸው ምክንያት ሊጠቁ አይገባም። ማንም በማንም ላይ በእምነት ምክንያት መብት የለውም። ማስገደድ አይችልም። ማንም ሰው ማመን መብቱ ነው፣ መክፈር መብቱ ነው። ጠያቂ አላህ ሱብሓነሁ ወተዓላ አለ። አንተ ግን ምንድነው ወማ ዐለይከ ኢላ አልበላግ። ይሄ እስልምና መሪ ላ ኢክራሃ ፊዲን። የሚሞተው ሙስሊም ይሁን የሚሞተው ክርስቲያን ይሁን ዘሩ ያይሁን ይሁን አይደለም መጠየቅ ያለበት ሰው መሆኑ ብቻ በቂ ነው። በእስልምና እኮ ሰው አይደለም እንስሳት እንኳን ያለ አግባብ መገደል እንደሌለባቸው የሚደነግግ ዲን ነው ዲናችን። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ولولا دفع الله الناس بعضهم ببعض لهدمت صوامع وبيع وصلوات ومساجد يذكر فيها اسم الله كثيرا ይላል። ቤተ እምነቶች የአይሁድ ምኩራቦች የክርስቲያኖች ቤተ ክርስቲያን መስጊዶች መነካት እንደሌለባቸው አላህ ነገረን። صوامع ገዳማት ወቢያ ወሰለዋት ወመሳጅድ የተለያዩ ቤተ እምነቶች የራሳቸው ስያሜ ያላቸው ማምለኪያ ስፍራ አላቸው። እነዚህ ማምለኪያ ቦታዎች መነካት እንደሌለባቸው አላህ ሱብሓነሁ ወተዓላ ነገረን። በጦርነት መሃል እንኳን ነው ረሱል አለይሂ ሰላቱ ወሰላም ቤተ እምነቶች እንዳይነኩ፣ ቀሳውስቶች እንዳይነኩ፣ አረጋውያን እንዳይነኩ፣ ሴቶች እንዳይነኩ፣ ህፃናት እንዳይነኩ፣ ሰብሎች እንዳይነኩ ነበር ነብዩ አለይሂ ሰላቱ ወሰላም መመሪያ ሲሰጡ የነበሩት። ከጠላት ጋር ጦርነት እንኳን ኦፕን የሆነ ወር ግልጽ የሆነ ጦርነት በሚደረግበት ሰዓት እንኳን ሳይቀር ማለት ነው። አዩሃ አልአሕባ እነዚህ ጭካኔ የተሞላበት ሰዎች ይሄ ሰውን መግደል የሰው ህይወትን የሚያወጡ ሰዎች ከሰውነት ሲወጡ ሰይጣናዊ ባህሪ በተላበሱበት ሰዓት ነው እንጂ የሚያደርጉት እንጂ ሰዋዊ ስሜት ርህራሄ ውስጣቸው ብሎ ሰው ነገር እንኳን ሰው አይደለም እንስሳትን ለመግደል እንኳን አይጨክም። ለስጋ የምናርዳት በልኮ ታሳዝናለች። አይናችንን ስታይን አይደል? እንዴት ይሄ ክቡር የሆነን የሰው ልጅ አላህ ሱብሓነሁ ወተዓላ አክብሮት ችሮት በእጁ የፈጠረን ፍጡርን መግደል አይደፍርም። ጭካኔ የተሞላበት አረመኔያዊነት የተጠናወተው ካልሆነ በስተቀር ማለት ነው። ከየት ነው የወጡ እነዚህ ሰዎች? ከኛው ከራሳችን የኛው አምሳሎች ናቸው። ከሌላ ሀገር ከሌላ ፕላኔት አይደለም የመጡት። እየተላመድ ነው እየሄድን ያለ ነው። አንድ ሰው ሲገደል እንደነግጥ ነበር። ዛሬ ግን ቁጥር መጠየቅ ጀመር። በቁጥሩ ልክ ነው ሀዘናችን ትንሽ ከፍ የሚለው ወይ በአገዳደል ሁኔታ